የታሰርንበት የሚገባው አባት የቀመሰ የደረሰበት ያየው ብቻ ነው የሚገባው። ከሳሾቻችን ብዙ መሆናቸው በእግዚአብሔር አውደ ምሕረት የሚባለው ነገር በተግባር ያሳዩን አባት በራሳችን ያመጣነው ኮተት ኃጢአት እግዚአብሔር አታድርጎ ያለንን አድርገን አድርጎ የተባለውን አናደርግ አታድርጎ የተባለውን እያደረግን ሌሎች በክፋት በመቀኝነት ከቤተሰብ ጀምሮ የሰው ጠላቱ ቤተሰቡ ነው እስኪል እርስ በርሳችን አንዳችን ለአንዳችን ጤና ሰላም የለን የክፋት ስራ ተተብትበን በሶስተኛ ደግሞ ወገን በዘር ማንዘር የመጣ የታሰርንበት ሁለት ወላጅ አራት አያት ስምንት ቅድሚያት እያለ ከዛ ሲሳሳብ የመጣ የክፋት የአምልኮ ውጤት እነዚህን ሁሉ ሁላችንም ሁልሽም እያንዳንዳችን የታዝንበትን እናውቃለን። እኔ ምስክር ነኝ። ክርስቶስ መድኃኔ ዓለም ደጉ ብሩክ አምላክ እሱ ያስተማረንን የእግዚአብሔርን ቃል በማስተማራቸው ከ1100 በላይ ቪዲዮዎችን ያለመታከት ዩቲዩብ ላይ የምታገኙትን ያን ሁሉ ሕይወት የሆነ ትምህርት እዚህ ጋር እንዳስተማሩን ሁሉ በማስተማራቸው ከኢትዮጵያ ኦርቶዶክስ ተዋሕዶ አውደ ምሕረት ውጪ የትም ቦታ ጋር አውደ ምሕረትን የምህረት አደባባይ መሆኑን ያሳዩ። 1 ዓመት 2 ዓመት አይደለም። እኔ እንኳን በተግባር ሳቅ ከ11 ዓመት በላይ እኔም የዛ ውጤት ተጠቃሚ ሆንኩ። በዘር ካመጣው ራሴ ካመጣሁት በሰው በክፋት በሚነሱ በሚደረግ ከታሰርኩበት እኔን የዳንኩትን ሐሰተኛ አጥማቂ ይባላል። ለክርስቶስ አንሆን፣ የሚጠቅመንን አናቅ፣ የምንወቅሰውን አናቅ። እኛ ጅሎች ነን እንዴ? እኛ የሚጠቅመንን አናቅም እንዴ? የቱ አባት ችግራችንን ጭንቀታችንን ማጣታችንን